ለምንድነው የሌለውበት ልጅ ነው ሰው እንዴ? ሩታ ምን ችግር አለው እኮ እኔ በሌለውበት እኔ ሳላቅ ለእኔ ሳታሳውቅ ብድግ አድርገህ ትወስደዋለህ ልጁ። እንዴ ሩታ ልጁ እኔም ያንቺም ነው አይደል? ተረጋጊ እንጂ በመጀመሪያ የት ወሰድኩት? የትም እኮ አልወሰድኩትም አይደል እንዴ? ለምን ነው ስልክ ማታነሳው? ስደውልልሽ እንዴ ቪዲዮ እየቀረጽን ስለነበረ አላየሁትም። ስልክ መደወሉንም ሳይለንት ነው ሲጀመር። እንዴ እሺ እንደዚህ አስጨነቅሽ ምንድነው? ናምጪ እንዴ ሩታ ያማል አይደለ? ምንድነው የሚያመኝ? ምን ችግር አለው? ጀመር ጤነኛ አይደለም። ምን ችግር አለው? ምን ልትሆን ነው? መተህ ወሰድከው? ዝም ብለህ ብድግ አድርገህ ትወስዳለህ እንዴ? እንዴ ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ከናንተ ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ እላችኋለሁ። የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? አይኔ ያለው እግዚአብሔር ይመስገን። በድጋሚ ተመልሼ መጥቻለሁ እና አብርሽና ሩታ ፍቅር ልዑል ሸጋ እንኳን አየሁ። የኔ ቆንጆ የኔ ውድ ደስ ብሎኛል። ልዑል ስላገኘሁት መጀመሪያ ስላመጣችሁ ደስ ብሎኛል። ግን አበጋዝ አረ ተው 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 ተው፣ ቢያንስ ለልጅ ከእናት ራሱ ክብር ይኖርክ፣ የምር ክብር ይኖርክ። አንተ ምን አይነት ጨምላቃ ነው? እንዴት አባቱ ነው የሚያወራ? በስመ አብ ወልድ። ሰው እንደዚህ ነው እንዴ? ወይኔ ጉዴ! ዶራል እንደዚህ ይቀይራል ማለት ነው። አንተ የሆንክ ጅላንፎ እንዴት አባቱ ነው የሚያወራት? ሳይደውልላት ነጥቅ አርግቶ ልጁ ደግሞ የኔም አንቺም አይደለ እንዴ ይላል። ቦስ ዳራ እንደ ልጅ ካይተክ ታውቃለህ እንዴ? መጀመሪያ ቅድሚያ አባት ለመሆን እኮ መጀመሪያ የአባትን መስፈርት አሟልተህ ከዛ በኋላ አባት ነኝ ማለት ትችላለህ። አንተ ግን ዛልዛል ላይ የትም እየተንዘላዘልክ ማለት ነው። እውነቷን ነው ሩታ እኮ ልጁን ለቪዲዮ ብቻ ትፈልጋለህ። እሷ ብዙ ነገር አይታ ነው እንደዚህ ልትለት የምትችለው ማለት ነው። አንተ ዘልዛላ ደግሞ ማለት ነው ያየህበት ቦታ ሁሉ የወሰድክ ልጁን ወደዚህ አታርገት፣ ታንገላታው። ህፃን ልጅ ነው። ልዑሌ ደግሞ እያደገ ነው፣ ያው እያደገ ነው። አሁን ሲጎርምስ ያረግልሃል። አንተ ጂሊዮንክ ሰውዬ ልጅህ ራሱ ይደበድበሃል ማለት ነው። ምክንያቱም ለሱም ለልጅህ ለእናቱም ክብር ስላለክ ማለት ነው። ቅድመ ለእናቱ ክብር ሰጥ፣ ከዛ በኋላ ነው ልጅ ማለት የምትለው። አንተ ጅል እንዴ! ለክብር ለሴት ልጅ ክብር ያለለክ ሰውዬ ደግሞ ለልጅ ክብር አለኝ የምትል አንተ ማን ስለሆንክ ነው እንዴ? እንዴት ነው የሚያደርጉ? በእናታቸው አልሰማሽም። ወደህ ነው የምሰማው። ሩታ እኮ እንደዚህ ነው የሚያምርብሽ። የምሬን ነው። ቀብረር በይ በቃ፣ ጀግነን ብለሽ እንደዚህ ቆፍጠን በይ። በልጅሽ ማትቀልጂ፣ በሌላ ነገር ቀልደሻል። በቃ ይበቃሻል። እስከዛሬ ማለት ነው እስከዛሬ ራስሽን ዝቅ አርግተሽ ለምንሽዋል። ከዚህ በታች ጭራሽ ጌታን የምሬን ነው አይገባውም። ይሄ ጅል የሆነ ሰውዬ ማለት ነው። ምክንያቱም እያደረገ ያለው ነገር በጣም ነው የሚያስጠላ። የትም እየወሰደ ልጁን ያንገላታል። ማዝናናት ቢፈልግ እኮ ቪዲዮ ላይ አይደለም እንዴ፣ በግሉ ማዝናናት ይችላል። ግዴታ ሴት እያመጣ አይደለም፣ ከሴቶች ጋር እያገናኘ አይደለም። ሄርሚም ጋር ወሰደ። አሁን ደግሞ ፍቅር ነው የቀረችው፣ ፍቅርም ጋር ወሰደ ተማት ነው። እና አበጋዝ እንደዚህ አታርክ። ሲጀመር ለሷ ክብር ይኖርክ ቅድማ ማለት ነው። ልጄ ከምትል ማለት ነው። ሲጀመር መደወል አቅቶክ ነው እንዴ? ሩታ ስለምታቃት ነው እንጂ እንዳለችው ስለምታቃት ነው እንደማሰጥክ ስለምታቅ፣ ለዛ ነው ዝም ብለክ ሰተት ብለክ ሄደክ ተቀበልኩ ከሰራተኛ ላይ ማለት ነው። እና ቅድማ ለሷ ክብር ስጣት፣ ደውልላት፣ ንገራት መውሰድ ካፈለክ ማለት ነው። ሲጀመር በህግ ከሄደች ሩታ እኮ አፍንጫህን እዛ ነው የፈለገችው ማድረግ የምትችለው ማለት ነው። በህግ ከሄደች እሷ ምናልባት ነገ ይመለሳል፣ ዛሬ ይመለሳል፣ ልጄን አብረ እናሳድግ ብላ ነው እንጂ አንተን የምትለምን ልጅ ሆነ አይደለችም። ሩታ ታውቃታለክ ከኛ በላይ፣ እኛ ሚዲያ ላይ ነው የምናውቃት። አንተ በጣም ታውቃታለክ። ሩታዬ የኔ ውድ እንደዚህ ቆፍጠን በይ። ልጅሽ ዝም ብለሽ አትስጭው። አሁንም አንቺ ሳታይ ነው የወሰደብሽ። ግን በቃ ልጅሽን ማስከበር ባለብሽ መንገድ ሁሉ ማስከበር አለብሽ። ሌላው ትርፍ ነው እናቴ። የሆነ ነገር ቢሆን ቢቀጭ ነገ ተጠያቂ አንቺ ነሽ የምትጎጂ እናትየው። ገባሻ? ይሄ ዘልዛላ የትም እየሄደ ልጁን እየጎተተ እንዳይቀጭብሽ። ልጅሽን በደንብ ያዢ። ሰራተኛሽም ነገሪያት ማለት አጋዥሽም ማለት ነው። ወደዚህ እንዳሰጠው ዝም ብላ እንዳሰጠው ሲወስድ ትደውልልሽ ነገሪያት። እና እንደዚህ ቤቱን ክፍት አርግተሽ ምናምን ልጁን ቁጭ አርግተሽ ስትጂ አሁንም መጥቶ መውሰዱ አይቀርም። ሲጀመር ይሄ ክብር የለውም ማለት ነው። ልክ ነው የነገርሽው። ግን እሱ ማፌዝ መሳቅ ምናምን በቃ በጣም ነው የሚያስጠላ። አብርሽ ግን ጌታን እንደዚህ አትሆን እንዴ! መች ነው ልብ የምትገዛ አንተ? እንደ ሰው መች ነው ቆፍጠን ነው የምትለው? መች ነው ራስህን የምታስከብረው? መች ነው ሰውን የምታስከብረው እንዴ?
የልጅ አባት ነህ እኮ እንደዚህ መንዘላዘል ጥሩ አይደለም ላንተም። ፍቅር ስላለች ፍቅር ስላለ ደግሞ ማለት ነው በጣም የሚያስጠላ ነገር ማለት ነው። ሩታ እንደዚህ ናት፣ ድሮም እንደዚህ ናት። ለሰው ልጅ ክብር የላት። አራ በጋዝ ታው እንጂ ታው። ሩታ ለሰው ልጅ ክብር የላት። ይሄን ጸባይ እንድታመጣ ያረካት አንተ ደደብ ስለሆንክ ማለት ነው። መያዝ ስላቃተክ እና ክብር መስጠት ስላቃተክ እንጂ አንተ እንደ ባል ብትሆን ሩታ ጌታን ከማንም በላይ ከምንም በላይ ማለት ነው ዝቅ ብላ አንተን ታከብረሃለች ነበር። እንደ ባለቤታ እንደ ባለ በቃ እንደ የልጇ አባት በጣም ታከብረሃለች። ይሄን ጸባይ ይሄን እንደዚህ ቁጡ የሆነች ባንተ የተነሳ። ድሮ ሩታ እንደዚህ አይደለችም እኛ ስናቃት ማለት ነው። በጣም የዋ በጣም ትሁት የሆነች ልጅ ነበረች። ግን ይሄን ሁላ ጸባይ እንድታመጣ ያረካት አንተ። አሁን ደግሞ መልሰክ ወቃሱ እየወቀስካት ያለህ አንተ። ምን አይነት ሰው ነክ? ሩታ እንደዚህ ናት፣ ድሮም እንደዚህ ናት። ወይኔ እንዴት እናንዳንደኝ እንዴት እናንደደን ጌታ እንዴ! ይሄን ሁላ ባይዘይ ሴቶች እኮ ማለት ነው ጸባያቸው በጣም የዋ በጣም በቃ ሩህሩ የሆኑ ናቸው። እንደዚህ አይነት ጭርጭር የሚል ጸባይ በቃ እንደዚህ ተናዳጅ እንደዚህ ቁጡ እንዲሆኑ የሚያደርጉ እራሳቸው። ከዛ በኋላ ደግሞ መልሰው ምን ያደርጋል? እሷ ናት እንደዚህ የምትሆነው እሷ ናት። እሷ ላይ ነው ሁሉ ነገር የሚያዞረው ማለት ነው። ለራሱ ጨዋ እየመሰለ እኔ ደግሞ ክፉ አባት አታርጌ። ክፉ አባት ስለሆንክ ነው ራስህን ታውቃለህ። ክፉ እንደሆንክ ስለምታውቅ ክፉ ባትሆንማ ለልጅህ የምታስብ ቢሆንማ ሁሉንም ነገር ገና ከምጅምሩ አስተካክለክ ከባለቤት ጋራ ልጅህን ታሳድግ ነበር። ግን ያን ስለማትፈልግ እንደፈለክ መውጣት መግባት ስለምትፈልግ ሩታ ደግሞ ያንን ስለማትፈቅድልክ ነው እንደዚህ እንትን የሚያደርግ ማለት ነው እንጂ አንተ ጥሩ ሰው ብትሆን አንተ ለልጅ ክብር ቢኖርክ አንተ ለሚስት ክብር ቢኖርክ ሩታም ላንተ ክብር ትሰጣለክ። ባይዛይ ሰው ባከበረ ልክ ይከበራል። በቃ በሰጠው ልክ ነው የሚሰጠው። ይሄን ማወቅ አለብክ አበጋዝ። አንተ ብታከብራት አንተ በቃ ለሷ ቦታ ብትሰጣት እሷም ካንተ በላይ ለማንም ቦታ አትሰጥም ነበር። ግን ይሄን ሁላ እንድታረግ ያረከው አንተ ነክ። እኔ ክፉ ለማስባል እኔ ክፉ አባት ለማስባል ክፉ ስለሆንክ ነው ራስህን ስለምታቅ ነው እንደዚህ ብለህ የምታወራ ማለት ነው እንዴ። ጠንቋይ የራሱ አያውቅም ይላሉ። እሷን አሁን ክፉ ለማድረግ ፈልገክ ነው ታዲያ። ሩታዬን ጠንካራ ሴት ናት እሷ። የምሬን ነው። ብዙ ነገር የተባለች ብዙ ነገር ያለፈች ጎበዝ። በዛ እርግዝና ጊዜ ራሱ ጥላት ሄደክ ምንም አላለችም። ያን ሁላ አልፈ ቅርታ ስጠይቅክ ነበር። እንደውም አንተ ማለት ነው አንተ ሴት ሆነክ ደግሞ እድሜ እየፈራው ሊኖር አርክ። አንተ ሽልጥልጥውን ከወንድ አንተ አሁን ወንድ ትባላለክ። ያረብ ያለ ብቻ ሩታዬ የኔ ወድ ጠንካራ ሁኚ። ልጅሽን አትስጭው ዝም ብለሽ ማለት ነው እንዴ። ህግ ሄዳችሁ ኋላ በህግ በቃ ይሄ ሲጀምር ፍቅር አይገባውም። ምክንያቱም መመለስ ስለማይፈልግ አንቺን በቃ ራስሽን ቆፍጠና አርግተሽ ህግ በፈቀደለት ሰዓት መጥቶ እንዲወስድ ፍቀጅለት እንጂ ዝም ብሎ ወደዛ እንዲወስድ አትፍቀጅለት። ስነ ስርዓት እንዲኖረው አርጊው። የምሬን ነው። አንቺ ቆፍጠን ካላልሽ ነገ መጥቶ ወድሶዶ ደግሞ 3 ቀን 4 ቀን አሳድሮ ሰጥሻለ እያለሽ ነው ሲጀመር ማለት ነው። አሳይሻለሁ 3 ቀን 4 ቀን እያለ ስለሆነ ማለት ነው። ልጅሽ ጋር አጠገቡ እንዳይደርስ አርጊው። የኔ ቆንጆ የኔ ብርቱ ሴት የኔ ጠንካራ ልዑል ሸጋ። እሷ ስትመጣ እጇ እንዴት እንደዘረጋ አይታችኋል። ወደሷ የኔ አባት እንዴት እንዳሳዘነኝ ጌታ። ወደዛ ምስኪን ለሱ ነው የፈረደበት እንጂ ሌላው ትርፍ ነው። ሩታም ለራሷ መኖር አያቅታትም። አበጋዝም ይሄው እየተንዘለዘለ ነው። ግን ይሄ መከረኛ ልጅ ተወልዶ በመሀላችሁ እንደዚህ ይሰቃያል። ከዚህ የተረገመ አባት ተወልዶ ማለት ነው። እና አበጋዚ የፈጣሪ ልቦና ይስጥክ እንላለን። እና ሩታዬ የኔ ውድ የኔ ጠንካራ ሴት ጠንካራ ሆኚ። ይሄ ለዚህ አትስሚ። ልጅሽ ዝም ብለሽ እንዳትሰጪው አስከብሪ። ራስሽን አስከብሪ። በቃ አንቺ ራስሽን ስታስከብሪ ብቻ ነው ሰው የሚያከብርሽ ማለት ነው። እና ራስሽን አስከብሪ። ፍቅርም ደግሞ ማለት ነው እኔ ላይ አናግራት። እኔ ያናግራ ምን አባሽ ገባሽ በልጇ እንዴ? ልጅሽ ጋር አልመጣችም። በገዛ ልጇ ደግሞ ምንም ልታያት አትችይም። እሱን እየተናገረች ነው እንጂ አንቺን እያናገረችሽ ሁላ አይደለም። እሷ በሌላ ነገር ተናደመጣ እንዴ? ዝም ብለክ ልጁን እኮ እንደ እቃ ወስደክ ላትናደድ ነው እንዴ? ላትበሳጭ ነው እቺ ልጅ እንዴ?